Musica pere Manna Maragaice Negos Alex Bay Sena Sena Fata Fata King Goga DJ Kingston Ka Rada Kwangwa Mr. Wolf Kwangwa Bad Musica Bay Sena Sena Fata Fata King Goga Ka Rada Kwangwa Mr. Wolf Kwangwa Bad Musica Ka Addis Ababa DJ Kingston What's that deep ሰኔ 30 እንገናኝ ሰኔ 30 የተማሪ አበሳ ሰኔ 30 የድሩዬ ምሳ ይባል ነበር ሰኔ 30 በቀደመው ዘመን ሰርተፊኬት የሚሰጥበት ዕለት ነበር ሰኔ 30 በትምህርታቸው ጎበዝ የሆኑ ተማሪዎች በጉጉት የሚጠብቁት በተቃራኒው ደግሞ በትምህርታቸው እምብዛም ናቸው የሚባሉ ተማሪዎች የልባቸው ምት በጆራቸው እስኪያደምጡ ድረስ በፍርሃት የሚጠብቁት ዕለት ነው ሌላው የሰኔ 30 ልዩ ትዝታ ሰኔ 30 እንገናኝ የሚለው የድብድብ ቀጠሮ ነው ሰኔ 30 እንገናኝ ብለው ለድብድብ የተቀጣጠሩ ተማሪዎች ውጤት ከተሰጠ በኋላ በጓደኞቻቸው አጃቢነትና መንገድ መሪነት ወደ ፍልሚያው ሜዳ አቅንተው አመቱ ሙሉ የነ ጃኪ ቻንና የነ ቫንዳምን ፊልም እየተመለከቱ ያዳበሩትን የድብድብ እንቅስቃሴ በነፃ ያስቆመቁማሉ ፉጨቱ ጭብጨባው ይቀልጣል አገላጋይ እስኪናፍቅ ድብድቡ ይቀጥላል እነዚህ የቀደመው ዘመን የትምህርት ቤት ትዝታዎች ጥሩም ይሁን መጥፎ በብዙዎቻችን ልብ የሚዘነጉ አይደሉም ትዝታቸው ሕያው ነው ጥሩ ጊዜ ነበር ሁሉ ነገር ብርቅ የነበረበት ዘመን የሚናፍቅ የማይረሳ የትምህርት ቤት ቆይታ የማይመለስ ግን የሚታወስ ውብ ልጅነት ሁሉም ትምህርት ቤቱ ሁኔታው አኳሃኑ መምህራኑ ግቢው ጨዋታው ባይነህሊናው ድቅን ሲልበት አይኑ በእንባ ይሞላል ድሮን ያሰኛል ክረምት ይናፍቃል ያኔ እውነተኛ ፍቅር ተንኮል ያልገባበት ንጹህ ጓደኝነት ነበር አሁን ሁሉም ነገር በትዝታ ይቀር ይመስላል እስቲ ወደ ተነሳንበት ወደ ሰኔ 30 እንመለስ እነዚያ ባለማስኮረጅ ወይም ባለማስቀዳታቸው ምክንያት ለሰኔ 30 እንገናኝ የታጩ የተጋበዙ ካሮት እየበሉ ሲያጠኑና ሲዘጋጁ ቆይተው ከፍተኛ ውጤት ያስመዘገቡ ጎበዝ ተማሪዎች እንዴት ከሰኔ 30 የድብድብ ቀጠሮ ማምለጥ እንዳለባቸው ሲያስቡ አቅጣጫውን የሳተ ቡጢ አንቅቷቸው እግሬ አውጪኝ ብለው ሲፈረጥጡ መመልከት የተለመደ ነበር አንዳንዴ በጎበዝ ተማሪው የማስጠናት አገልግሎት የተሰጣቸው ወይም ሰፈራቸውን በጥሩ ውጤት ላስጠራላቸው ጎበዝ ተማሪ ተደረበው ቡጢ የሚሰናዘሩና በጥፊ ሊፈታ የሚችል ጸብን ወደ ግሩፕ ጸብ ቀይረው የሚደባደቡ በሰውና በንብረት ላይ ጉዳት የሚያደርሱ በርካታ ተማሪዎች ነበሩ ማን እንዳሸነፈ በማይታወቅበት በዚህ ድብድብ አትራፊው ተመልካቹ ብቻ ነበር ሰኔ 30 ካለፍላጎታቸው ለድብድብ ቀጠሮ ከተያዘላቸው ተማሪዎች አብዛኞቹ በአመመኝና በተለያዩ ምክንያቶች ውጤታቸውን ሳይቀበሉ የሚቀሩ ሲሆን የተወሰኑት ደግሞ ኮላጆቻቸው እንዲሁም በእድሜ ከፍ ካለ ታላቅ ወንድም ጋር መተው በግልምጫ ብቻ ውጤታቸውን ተቀብለው በሰላም ይመለሳሉ ፈሪ ቦቅቧቃ ከሚለው ቅጽል ስም ግን መቼም አያመልጡም ሰኔ 30 በወንድ ተማሪዎች ብቻ የሚመረጥ የድብድብ ዕለት አልነበረም ወንዶች ባልተናነሰ ሁኔታ ሴቶችም ለድብድብ የሚሆናቸውን አለባበስ ከመምረጥ ጀምሮ ለፀጉር ጉተታ የማያጋለጥ ኮፍያ ወይም ሻሽ ሲያሰናዱ ጥፍራቸውን ሲያሳድጉና ሲሞርዱ ከርመው ሰኔ 30 በርካታ ተማሪዎች በታደሙበት የድብድብ ሜዳ እንደ ቦክስ ተፋላሚ ድብድቡን በስድብ ይጀምሩታል ከዚያማ በጥፊ በርግጫ በጥፍር ቡጥጫ እስኪበቃቸው ተደባድበው ለሚቀጥለው ዓመት ሰኔ 30 በድጋሚ ተቀጣጥረው ይለያያሉ በነጻ ሲመለከት የነበረው ታዳሚ ስለ መቺ ተመቺ እየተወያየና እየተሳሳቀ ወደ ቤቱ ያመራል በነገራችን ላይ ሰኔ 30 ቀድሞ ከተያዘው የድብድብ ቀጠሮ ውጪ ድንገት የሚከሰቱ በርካታ ጸቦችም ነበሩ በምን እንደተጫረ ባልታወቀ ጸብ የሆነ ሰው ሲዳማ ማየት የሚያስደንቅ አልነበረም ከዚህ ውጪ ምን ነው አየኝ ቀልቤ አልወደደም ገፋኝ አልተመቸኝም የሰኔ 30 የድብድብ ምክንያቶች ናቸው ሌላው የሰኔ 30 ልዩ ገጽታ የፍቅሩና የፍቅርተ ታሪክ ነው ፍቅሩ አፍቃሪው ፍቅርተ ደግሞ ተፈቃሪዋ ናት ፍቅሩና ፍቅርተ የፍቅር ግንኙነት ጀምረው ከሆነ ክረምቱ ተራራ እንደሚሆንባቸው ሁለት ወሩ የዓመት ያህል እንደሚረዝምባቸው ግንብ ተደግፈው ይመካከራሉ የፍቅር ቄጠማቸውን ይቀነጥሳሉ የመለያያ ጉንጭ ከተገኘ ደግሞ ከንፈር ይዋዋሳሉ ሰኔ 30 የወደደሳ ይባላል አመቱ ሙሉ ሲወዳትና ሲያስባት የነበረችውን ተማሪ የግሉ ለማድረግ ድፍረት አግኝቶ በቀይ እስክሪብቶ ከወጋው ልቡ የከተበውን ሁለት ሉክ የፍቅር ደብዳቤ ለማበርከት የሚንቆራጠጠው ተማሪ ብዛት ቀላል የሚባል አይደለም ምን ትምህርት ላይ እንዲህ ብትበረታ የሚለውን ተቋቁሞ
ብዙ ጊዜ የፍቅር ደብዳቤ መልስ ይታወቃል። የመጀመሪያው ላስብበት ሲሆን ሁለተኛው ደግሞ ጓደኛለኝ ነው። ሁለቱም ካለመፈለግ የሚመነጩ የመልስ አይነቶች ናቸው። ካለመናገር መናገር ይቀላል። ሰኔ 30 ይለይለታል። እንደተባለው ሁሉም አፍቃሪ የስሜቱን ጽፎ ከላይ ከተጠቀሱት መልሶች አንዱን ተቀብሎ ወደ መጣበት ይመለሳል። ሰኔ 30 ትዝታው ብዙ ነው። አቤት ልጅነት ወይ ልጅነት! ሁሉም ሲያልፍ ደስ ይላል። ሰኔ 30 እንገናኝ። አበቃን። ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ የሙዚቃ ፔሬድ በትዝታ ዓለም ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ ሰኔ 30 እንገናኝ። ሰኔ 30 የተማሪ አበሳ፣ ሰኔ 30 የድሩዬ ምሳ ይባል ነበር። ሰኔ 30 በቀደመው ዘመን ሰርተፍኬት የሚሰጥበት ዕለት ነበር። ሰኔ 30 በትምህርታቸው ጎበዝ የሆኑ ተማሪዎች በጉጉት የሚጠብቁት፣ በተቃራኒው ደግሞ በትምህርታቸው እምብዛም ናቸው የሚባሉ ተማሪዎች የልባቸውን ምት በጆሮአቸው እስኪያደምጡ ድረስ በፍርሃት የሚጠብቁት ዕለት ነው። ሌላው የሰኔ 30 ልዩ ትዝታ ሰኔ 30 እንገናኝ የሚለው የድብድብ ቀጠሮ ነው። ሰኔ 30 እንገናኝ ብለው ለድብድብ የተቀጣጠሩ ተማሪዎች ውጤት ከተሰጠ በኋላ በጓደኞቻቸው አጃቢነትና መንገድ መሪነት ወደ ፍልሚያው ሜዳ አቅንተው ዓመቱ ሙሉ የነ ጃኪ ቻንንና የነ ቫንዳምን ፊልም እየተመለከቱ ያዳበሩትን የድብድብ እንቅስቃሴ በነፃ ያስኮመኩማሉ። ፉጨቱ፣ ጭብጨባው ይቀልጣል። አገላጋይ እስኪናፍቅ ድብድቡ ይቀጥላል። እነዚህ የቀደመው ዘመን የትምህርት ቤት ትዝታዎች ጥሩም ይሁን መጥፎ በብዙዎቻችን ልብ የሚዘነጉ አይደሉም። ትዝታቸው ሕያው ነው። ጥሩ ጊዜ ነበር። ሁሉ ነገር ብርቅ የነበረበት ዘመን፣ የሚናፍቅ የማይረሳ የትምህርት ቤት ቆይታ፣ የማይመለስ ግን የሚታወስ ውብ ልጅነት። ሁሉም ትምህርት ቤቱ፣ ሁኔታው፣ አኳኋኑ፣ መምህራኑ፣ ግቢው፣ ጨዋታው በዓይነ ሕሊናው ድቅን ሲልበት ዓይኑ በእንባ ይሞላል። ድሮን ያሰኛል። ክረምት ይናፍቃል። ያኔ እውነተኛ ፍቅር፣ ተንኮል ያልገባበት ንጹሕ ጓደኝነት ነበር። አሁን ሁሉም ነገር በትዝታ የቀረ ይመስላል። እስቲ ወደ ተነሳንበት ወደ ሰኔ 30 እንመለስ። እነዚያ ባለማስኮረጅ ወይም ባለማስቀዳታቸው ምክንያት ለሰኔ 30 እንገናኝ የታጩ የተጋበዙ ካሮት እየበሉ ሲያጠኑና ሲዘጋጁ ቆይተው ከፍተኛ ውጤት ያስመዘገቡ ጎበዝ ተማሪዎች እንዴት ከሰኔ 30 የድብድብ ቀጠሮ ማምለጥ እንዳለባቸው ሲያስቡ አቅጣጫውን የሳተ ቡጢ አንቅቷቸው እግሬ አውጪኝ ብለው ሲፈረጥጡ መመልከት የተለመደ ነበር። አንዳንዴ በጎበዝ ተማሪው የማስጠናት አገልግሎት የተሰጣቸው ወይም ሰፈራቸውን በጥሩ ውጤት ላስጠራላቸው ጎበዝ ተማሪ ተደርበው ቡጥ የሚሰናዘሩና በጥፊ ሊፈታ የሚችል ጸብን ወደ ግሩፕ ጸብ ቀይረው የሚደባደቡ በሰውና በንብረት ላይ ጉዳት የሚያደርሱ በርካታ ተማሪዎች ነበሩ። ማን እንዳሸነፈ በማይታወቅበት በዚህ ድብድብ አትራፊው ተመልካቹ ብቻ ነበር። ሰኔ 30 ካለፍላጎታቸው ለድብድብ ቀጠሮ ከተያዘላቸው ተማሪዎች አብዛኞቹ በአመመኝና በተለያዩ ምክንያቶች ውጤታቸውን ሳይቀበሉ የሚቀሩ ሲሆን የተወሰኑት ደግሞ ከወላጆቻቸው እንዲሁም በዕድሜ ከፍ ካለ ታላቅ ወንድም ጋር መጥተው በግልምጫ ብቻ ውጤታቸውን ተቀብለው በሰላም ይመለሳሉ። ፈሪ ቦቅቧቃ ከሚለው ቅጽል ስም ግን መቼም አያመልጡም። ሰኔ 30 በወንድ ተማሪዎች ብቻ የሚመረጥ የድብድብ ዕለት አልነበረም። ከወንዶች ባልተናነሰ ሁኔታ ሴቶችም ለድብድብ የሚሆናቸውን አለባበስ ከመምረጥ ጀምሮ ለፀጉር ጉተታ የማያጋለጥ ኮፍያ ወይም ሻሽ ሲያሰናዱ፣ ጥፍራቸውን ሲያሳድጉና ሲሞርዱ ከርመው ሰኔ 30 በርካታ ተማሪዎች በታደሙበት የድብድብ ሜዳ እንደ ቦክስ ተፋላሚ ድብድቡን በስድብ ይጀምሩታል። ከዚያማ በጥፊ በርግጫ በጥፍር ቡጥጫ እስኪበቃቸው ተደባድበው ለሚቀጥለው ዓመት ሰኔ 30 በድጋሚ ተቀጣጥረው ይለያያሉ። በነፃ ሲመለከት የነበረው ታዳሚ ስለ መቺ ተመቺ እየተወያየና እየተሳሳቀ ወደ ቤቱ ያመራል።
በነገራችን ላይ ሰኔ 30 ቀድሞ ከተያዘው የድብድብ ቀጠሮ ውጪ ድንገት የሚከሰቱ በርካታ ጸቦችም ነበሩ። በምን እንደተጫረ ባልታወቀ ጸብ የሆነ ሰው ሲዳማ ማየት የሚያስደንቅ አልነበረም። ከዚህ ውጪ ምን ነው አየኸኝ፣ ቀልቤ አልወደደም፣ ገፋኝ፣ አልተመቸኝም የሰኔ 30 የድብድብ ምክንያቶች ናቸው። ሌላው የሰኔ 30 ልዩ ገጽታ የፍቅሩና የፍቅርተ ታሪክ ነው። ፍቅሩ አፍቃሪው፣ ፍቅርተ ደግሞ ተፈቃሪዋ ናት። ፍቅሩና ፍቅርተ የፍቅር ግንኙነት ጀምረው ከሆነ ክረምቱ ተራራ እንደሚሆንባቸው፣ 2 ወሩ የዓመት ያህል እንደሚረዝምባቸው ግንብ ተደግፈው ይመካከራሉ። የፍቅር ቄጠማቸውን ይቀነጥሳሉ። የመለያያ ጉንጭ ከተገኘ ደግሞ ከንፈር ይዋዋሳሉ። ሰኔ 30 የወደደሳ ይባላል። ዓመቱ ሙሉ ሲወዳትና ሲያስባት የነበረችውን ተማሪ የግሉ ለማድረግ ድፍረት አግኝቶ በቀይ እስክሪብቶ ከወጋው ልቡ የከተበውን 2 ሉክ የፍቅር ደብዳቤ ለማበርከት የሚንቆራጠጠው ተማሪ ብዛት ቀላል የሚባል አይደለም። ምን ትምህርት ላይ እንዲህ ብትበረታ የሚለውን ተቋቁሞ ብዙ ጊዜ የፍቅር ደብዳቤ መልስ ይታወቃል። የመጀመሪያው ላስብበት ሲሆን፣ ሁለተኛው ደግሞ ጓደኛ አለኝ ነው። ሁለቱም ካለመፈለግ የሚመነጩ የመልስ አይነቶች ናቸው። ካለመናገር መናገር ይቀላል። ሰኔ 30 ይለይለታል። እንደተባለው ሁሉም አፍቃሪ የስሜቱን ጽፎ ከላይ ከተጠቀሱት መልሶች አንዱን ተቀብሎ ወደ መጣበት ይመለሳል። ሰኔ 30 ትዝታው ብዙ ነው። አቤት ልጅነት፣ ወይ ልጅነት! ሁሉም ሲያልፍ ደስ ይላል። ሰኔ 30 እንገናኝ። አበቃን። ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ